በጣም ውድ የሆኑ የፀጉር ቅባቶችን፣ ማስኮችንና ትሪትመንቶችን ገዝታችሁ ልክ ስትቀቡ ፀጉራችሁ ይለሰልሳል፣ ደስ የሚል መዓዛ ይሰጣል። ግን ከ2 ሰዓት በኋላ ወይም ጠዋት ተቀብታችሁ ማታ ስትነኩት ልክ እንደ ገለባ ወይንም እንደ ሽቦ ይደርቃል። ፀጉራችሁ ይሰባበራል፣ ጫፉ ይከፈላል። ሲበጣጠስባችሁ ደግሞ ምናልባትም ይሄ ቅባት አልተስማማኝም ብላችሁ ሌላ አዲስና ውድ ቅባት ትገዛላችሁ። አሁንም ያው ነው። የኔ ፀጉር ተፈጥሮ እንደዚህ ደረቅ ነው ብላችሁ ተስፋ ቆርጣችሁ ከሆነ ዛሬ አንድ ማንም አይነግራችሁን የፀጉር ምርት አምራች ኩባንያዎች እንድታውቁት የማይፈልጉትን ትልቁን እውነት ላካፍላችሁ ነው። እውነታው ይሄ ነው። ቅባት ፀጉርን አያለሰልስም። አዎ በትክክል ሰምታችኋል። ምንም አይነት ውድ ዘይት፣ ምንም አይነት ቅባት ፀጉርን የማለስለስ አቅም የለውም። ዛሬ ፀጉራችሁ ለምን እንደሚደርቅ፣ ለምን እንደማያድግና በአንጻሩ ደግሞ ምንም ውድ ነገር ሳትጠቀሙ ፀጉራችሁ ሁሌም ልስልስ ብሎ እንዲውልና ሳይበጣጠስ በፍጥነት እንዲያድግ የሚያደርገውን ሳይንሳዊ ሚስጥር አሳያችኋለሁ። ይህ ዘዴ በውጭ ዓለም ያሉ ታዋቂ የፀጉር ባለሙያዎች የሚጠቀሙት ነገር ግን እኛ ዘንድ ብዙም ያልተለመደ እጅግ ቀላል ዘዴ ነው። ነገር ግን ወደዚህ ዘዴ ከመግባታችን በፊት አብዛኞቻችን በየቀኑ በፀጉራችን ላይ የምንፈጽመው ወንጀል አለ። እነዚህን ስህተቶች ካላቆማችሁ ዛሬ የማሳያችሁ ዘዴ ምንም አይሰራም። ስለዚህ ቪዲዮውን በጥሞና ተከታተሉ። አንድ ጥያቄ ልጠይቃችሁ። ይህንን ቪዲዮ ከየትኛው የዓለም ክፍል ሆናችሁ ነው የምትከታተሉት? ከኢትዮጵያ፣ ከዱባይ፣ ከሳውዲ አረቢያ፣ ከአሜሪካ ወይስ ከአውሮፓ? ያላችሁበትን ሀገርና ከተማ ኮሜንት ላይ ጻፉልኝ። እንዲሁም በሚቀጥለው ቪዲዮ ምን እንዳዘጋጅላችሁ እንደምትፈልጉ ኮሜንት ላይ አስቀምጡልኝ። የሁላችሁንም ኮሜንት አነበዋለሁ። ወደ ዋናው ጉዳይ ስንገባ በመጀመሪያ አብዛኞቻችን የተሳሳተ ግንዛቤ ያለን ቅባት ፀጉር ያለሰልሳል ብለን ማሰባችን ላይ ነው። እስቲ ነገሩን በምስል ላስረዳችሁ። ፀጉራችሁን እንደ አንድ በረሃ ውስጥ እንዳለ በውሃ ጥም እየተሰቃየና እጅግ በጣም እንደተጠማ ሰው አስቡት። ይህ የተጠማ ሰው ምን ያስፈልገዋል? ትክክል ናችሁ፣ ንጹህ ውሃ ያስፈልገዋል። አሁን አስቡት፣ ይህ የተጠማ ሰው ውሃ ሲለምናችሁ እናንተ ውድ መጠጥ ብትግቱት ጥሙ ይቋረጥለታል? በፍጹም፣ እንዲያውም ሊሞት ይችላል። የእኛም ፀጉር ልክ እንደዚሁ የተጠማ ሰው ነው። ፀጉራችን 100% እርጥበትና ልስላሴ የሚያገኘው ከውሃ ብቻና ብቻ ነው። የውሃ ጥም ያለበት ደረቅ ፀጉር ላይ ቅባት መቀባት ማለት የተጠማን ሰው ውድ መጠጥ ማስጋት ማለት ነው። ታዲያ የቅባት ጥቅሙ ምንድን ነው ብላችሁ ትጠይቁ ይሆናል። የቅባት ዋና ስራ እርጥበት መስጠት ሳይሆን የገባው ውሃ ፀጉራችን ውስጥ ቆልፎ ማስቀረት ነው። ስለዚህ ውሃ ወይንም ፈሳሽ ነገር ሳይነካው በደረቁ ፀጉራችሁን ቅባት ብቻ የምትቀቡ ከሆነ ፀጉራችሁ ያብረቀርቃል እንጂ ውስጡ ግን እንደደረቀ ነው። የፀጉራችን የውጨኛው ሽፋን ከቲክል ይባላል። ይህ ሽፋን ልክ እንደ አሳ ቅርፊት የተነባበረ ነው። ፀጉራችን ጤናማ የሚሆነው እነዚህ ቅርፊቶች ሲከፈቱ ውሃ ሲጠጡ እና መልሰው ሲዘጉ ነው። ቅባት ብቻ ስትቀቡ ግን እነዚህ ቅርፊቶች በድፍኑ ትዘጓቸዋላችሁ። ከዚህ በኋላ አየር ሆነ ውሃ መግባት አይችልም። ፀጉራችሁ ይታፈናል። አሁን ሳይንሱን ከተረዳን ወደ ጠበቃችሁት ዋና መፍትሄ ከመሄዳችን በፊት ማወቅ ያለባችሁ ነገር አለ። ብዙ ሴቶች ይህንን መፍትሄ ተጠቅመው ውጤት አላገኝ ሲሉ ዘዴው አይሰራም ይላሉ። ነገር ግን የማይሰራው ዘዴው ሳይሆን አብረው የሚያደርጉት አጥፊ ልማዶች ስላሉ ነው። ፀጉራችሁን ክብካቤ እያደረጋችሁ መስሏችሁ ነገር ግን በገዛ እጃችሁ ፀጉራችሁ እንድታበላሹ የሚያደርጉ 3 ዋና ዋና ስህተቶች አሁን እናያለን። ስህተት 1 የደረቀ ፀጉር ላይ ቅባት መቀባት። ይህ አብዛኞቻችን ካለማወቅ የምንሰራው ትልቅ ስህተት ነው። ጠዋት ከእንቅልፋችሁ ተነስታችሁ ፀጉራችሁ ደርቆ ሳለ ወዲያውኑ ማበጠሪያ አሊያም የፀጉር ቅባት ታነሱና በእጃችሁ አፍሳችሁ በደረቁ ፀጉራችሁ ላይ ትቀባላችሁ። ይህ ለፀጉር እልቂት ነው። ቅድም እንዳልነው ቅባት አየርና ውሃ እንዳይገባ የሚከላከል ቆላፊ ነው። ደረቅ ፀጉር ላይ ቅባት ስትቀቡ ፀጉራችሁ ውስጥ ምንም አይነት እርጥበት ሳይኖረው በባዶ ትቆልፉታላችሁ ማለት ነው። ከዛም የባሰ ደግሞ በየቀኑ በደረቁ ላይ ቅባት እየደጋገማችሁ ስትቀቡት ፀጉራችሁ ላይ ፕሮዳክት ቢውልድ አፕ የሚባል የቆሻሻና የቅባት ክምችት ይፈጠራል። ፀጉራችሁ ልክ በፕላስቲክ እንደተጠቀለለ እንጨት ይሆናል። ጠንካራ ይሆናል። ማበጠሪያ ሲነካው ይሰበራል። ምን እናድርግ? ፈጽሞ ፀጉራችሁን በትንሽም ቢሆን በውሃ ሳታርሱ ቅባት አትቀቡ። ስህተት 2 በጣም ወፍራም የሆኑ ቅባቶችን የራስ ቆዳ ላይ መቀባት። ይህ ልማድ ከእናቶቻችን የወረስነው ነው። የፀጉር ቆዳ ካልተቀባ ፀጉር አያድግም የሚል የተሳሳተ አመለካከት አለን። ስለዚህ ቫዝሊንን የመሳሰሉ ፔትሮሊየም ጄል ያላቸውንና እጅግ ወፍራም የሆኑ የፀጉር ቅባቶችን እየወሰድን የራስ ቆዳችን ላይ እንቀባለን። እስቲ አንድ ነገር ላስታውሳችሁ። የራስ ቆዳችሁ ማለት ልክ እንደ ፊታችሁ ቆዳ ነው። የፊታችሁ ቆዳ ላይ ቀዳዳዎች እንዳሉ ሁሉ የራስ ቆዳችሁ ላይ ፀጉር የሚወጣባቸው ቀዳዳዎች አሉ። የፊታችሁ ቆዳ ወፍራም በሆነ ቫዝሊን ብትቀቡት ምን ይሆናል? ይደፈናል፣ ቡግር ይወጣል፣ መተንፈሻ ያጣል። የራስ ቆዳችሁ ልክ እንደዚሁ ነው። ለራስ ቆዳ ጎጂ ሊሆን የሚችሉ ቀዳዳዎችን በመዝጋት አየር እንዳይተነፍሱ የሚያደርጉ ቅባቶች የሚከተሉት ናቸው። አንደኛ
የፔትሮሊየም ተዋጽኦች ቫዝሊን እና በማንኛውም የፀጉር ቅባት ውስጥ የሚገኘው ፔትሮሊየም ወይም ሚኒራል ኦይል ያላቸው ወፍራም ቅባቶች። ሁለተኛ ወፍራም በተሮች የሺያ በተር፣ ኮኮዋ በተር፣ ማንጎ በተር። እነዚህ ለፀጉር ርዝመት ጥሩ ቢሆኑም የራስ ቆዳ ላይ ሲቀቡ ግን ቀዳዳዎችን ይደፍናሉ። ሶስተኛ የላኖሊን ምርቶች በጣም ተለጣፊ ስለሆኑ አቧራና ቆሻሻ በቀላሉ ይስባሉ። ወፍራም ቅባት ቆዳ ላይ ስትቀቡ የፀጉር ቀዳዳዎችን ትደፍናላችሁ። ቆዳ መተንፈስ ሲያቅተው ያልበዋል፣ ቆሻሻ ያጠራቅማል፣ ፎረፎር ያመጣል። እንዲሁም አዲስ ፀጉር ብቅ እንዳይል ከስሩ ታፍኖ እንዲሞት ያደርጋል። ምን እናድርግ? የራስ ቆዳችንን በተፈጥሮ ሲበም የሚባል የራሱ የሆነ ምርጥ የተፈጥሮ ዘይት ያመነጫል። ስለዚህ ቆዳችን ተጨማሪ ቅባት መቀባት አያስፈልግም። ቅባት መቀባት ያለብን የፀጉራችን ዘለላ እንጂ ቆዳችንን አይደለም። ቆዳችሁ በጣም የደረቀ ከሆነ ብቻ እጅግ በጣም ቀለል ያሉ ዘይቶችን እንደ ሮዝመሪ ዘይት፣ የአልሞንድ ዘይት ጥቂት ጠብታ በመጠቀም ማሳጅ አድርጉት። ስህተት 3 ፀጉርን ከታጠቡ በኋላ በፎጣ አሽቶ ማድረቅ። ይሄ ብዙዎቻችን ሻወር ቤት ውስጥ የምንሰራው ጥፋት ነው። ፀጉራችን ታጥበን እንደጨረስን ውሃውን ለማድረቅ ብለን ፎጣና ነሳና ፀጉራችንን አጥብቀን እናሸዋለን። ፀጉራችሁ ውሃ ሲነካው እጅግ በጣም ደካማና በቀላሉ የሚሰበር ይሆናል። ምክንያቱም በፀጉር ውስጥ ያሉት ሃይድሮጅን ቦንዶች በውሃ ይላላሉ። ይህ ደካማ የሆነ እርጥብ ፀጉር በፎጣ ማሸት ማለት ፀጉራችሁ ሆን ብላችሁ እንደመበጣጠስና የፀጉራችሁን ጤንነት እንደማበላሸት ይቆጠራል። የፀጉር የተፈጥሮ መከላከያ ልጣጭ ከቲክልን ትልጡታላችሁ። ከቲክል ከተነሳ ደግሞ ፀጉር ውሃ የመያዝ አቅም ያጣል፣ ቶሎ ይተናል። የፀጉር ጫፍ ለሁለትና ለሶስት ይከፈላል። ከዛም ፀጉር አያድግም ብላችሁ ታዝናላችሁ። ምን እናድርግ? ፀጉራችሁ ከታጠባችሁ በኋላ ፎጣ ትጠቀሙ። በምትኩ ለስላሳ የሆነ አሮጌ የጥጥ ቲሸርት ወይንም የማይክሮፋይበር ፎጣ ተጠቅማችሁ ፀጉራችሁን ሳታሹ ዝም ብላችሁ ውሃውን እንዲመጥላችሁ ብቻ ጠቅለል አድርጋችሁ ያዙት። አሁን የጠበቃችሁት ዋና መፍትሄ ላይ ደርሰናል። ነገር ግን ይህንን ሚስጥራዊ ፎርሙላ ከማየታችን በፊት በውስጣችሁ የሚመላለሱ አንዳንድ ጥያቄዎችን ልመልስላችሁ። ይሄ የለውጥ ጉዞአቸውን ግልጽ ያደርግላችኋል። ጥያቄ 1 የኔ ፀጉር በጣም ከርዳዳና ጠንካራ ነው። ይሄ ዘዴ ይሰራልኛል? መልሶ አዎ 100% ይሰራል። እንዲያውም ይህ ዘዴ የተፈጠረው ልክ እንደ አንቺ ፀጉራቸው ከርሊ፣ ከርዳዳና ውሃ ቶሎ ለሚደርቅባቸው የፀጉር አይነቶች ነው። የፀጉራቸው ቅርጽ ጠምዛዛ ስለሆነ ከቆዳችሁ የሚመነጨው የተፈጥሮ ዘይት በቀላሉ ተንሸራቶ እስከ ፀጉራችሁ ጫፍ ድረስ መድረስ አይችልም። ለዚህ ነው ጫፉ ሁሌም የሚደርቀው። ይህ ዘዴ ያንን ችግር ከስሩ የሚፈታ ነው። ጥያቄ 2 ይህንን ዘዴ በየቀኑ ነው ማድረግ ያለብኝ? በየቀኑ አይጠበቅባችሁም። ይህ ዘዴ በትክክል ከተገበራችሁ ፀጉራችሁ እርጥበቱን ለ3 ወይንም ለ4 ቀናት አፍኖ ይይዛል። ስለዚህ በሳምንት አንዴ ወይንም 2 ጊዜ ብቻ መጠቀም በቂ ነው። አሁን ወደ ዋናው ፎርሙላ እንግባ። ፀጉራችሁ ፈጽሞ እንዳይደርቅና ሁሌም ለስልስ ብሎ እንዲቆይ የሚያደርገው የዓለም አቀፍ የፀጉር ባለሙያዎች ሚስጥር ኤልኦሲ ሜትድ በመባል ይታወቃል። ኤልኦሲ ማለት የ3 ቃላት ምህጻረ ቃል ነው። ኤል ሊኩዊድ ፈሳሽ ውሃ ማለት ነው። ኦ ኦይል ዘይት ቅባት ማለት ነው። ሲ ክሬም የፀጉር ክሬም ማለት ነው። ይህ ዘዴ የሚሰራው በቅደም ተከተል ነው። አንዱን አዛብታችሁ አንዱን የምታደርጉ ውጤት አታገኙም። ስለዚህ እያንዳንዱን እርምጃ በጥንቃቄ ተከታተሉ። እርምጃ 1 ኤል ሊኩዊድ ፈሳሽ ወይንም ውሃ። ይህ መጀመሪያውና የፀጉርን ህይወት የሚመልሰው እርምጃ ነው። ፀጉራችሁ ውሃ መጠጣት አለበት። ምን ያስፈልገዋል? ንጹህ ውሃ ያስፈልገዋል። ነገር ግን ውጤቱ እጥፍ ለማድረግ ከፈለጋችሁ ውሃው ውስጥ ትንሽ የሮዝመሪ ቅጠል አፍልታችሁ ከዛም ማቀዝቅዛችሁ ብትጨምሩበት ወይም ኦሊቬራ ጁስ ብትጨምሩበት እጅግ በጣም አሪፍ ነው። እንዴት እንጠቀመው? ፀጉራችሁ በ4 ቦታ ክፈሉት ለመጠቀም እንዲመች። በመቀጠልም ውሃውን ፀጉራችሁ ላይ እርጭት አድርጉት። ልብ በሉ ፀጉራችሁ ሙሉ በሙሉ ማራስ አያስፈልግም። ዳምፕ እስኪሆን ድረስ ማርጠብ በቂ ነው። ውሃ ለብ ያለ ቢሆን ይመረጣል። ምክንያቱም የፀጉር ቀዳዳ ከፍቶ እርጥበቱን ወደ ውስጥ እንዲገባ ያደርገዋል። ይህንን ስታደርጉ ፀጉራችሁ ጥሙን ቆርጦ ልስልስ ይላል። እርምጃ 2 ኦይል ዘይት ወይንም ቀለል ያለ ቅባት። አሁን ፀጉራችሁ ውሃ ጠጥቷል። ነገር ግን እንዲሁ ከተዋችሁት ከግማሽ ሰዓት በኋላ ውሃው ባየሩ ሙቀት ተኖ ይጠፋና ፀጉራችሁ መልሶ ይደርቃል። ስለዚህ ውሃው እንዳይተን እንዳይደርቅ በላዩ ላይ ቆላፊ ያስፈልጋል። እዚህ ጋር መጠንቀቅ አለባችሁ። በጣም ወፍራም ያልሆኑ ወደ ፀጉር ዘለላ ውስጥ ሰተት ብለው መግባት የሚችሉ ቀለል ያሉ ዘይቶችን መጠቀም አለባቸው። ለምሳሌ የወይራ ዘይት፣ የኮኮናት ዘይት፣ የአልሞንድ ዘይት ወይም የአቮካዶ ዘይት መጠቀም ትችላላችሁ። እንዴት እንጠቀመው? ጥቂት ጠብታ ዘይት በእጃችሁ ላይ ታደርጉና ቅድም ውሃ ባደረጋችሁበት ፀጉር ላይ ከላይ እስከታች በተለይ የፀጉር ጫፍ ላይ ትቀቡታላችሁ። ብዙ ዘይት አታብዙ። አላማችን ውሃውን መቆለፍ ብቻ ነው። ዘይቱ ውሃውን ሸፍኖ ይይዘዋል። እርምጃ 3 ሲ ክሬም። ይህ የመጨረሻና እርጥበቱን ለቀናት የሚያቆየው ማህተም ነው። ዘይቱ ብቻውን በቂ ላይሆን ይችላል። ስለዚህ እርጥበቱን ለረጅም ጊዜ አፍኖ ለመያዝ ወፍራም የሆነ ማሰሪያ ያስፈልጋል። ምን ያስፈልጋል?
ከገበያ የምትገዙት ሊቪንግ ኮንዲሽነር፣ የፀጉር ክሬም ወይም ደግሞ ንጹህ የሺያ ቅቤ መጠቀም ትችላላችሁ። እንዴት እንጠቀመው? ልክ እንደ ዘይቱ አነስተኛ መጠን ያለውን ክሬም ወስዳችሁ በፀጉራችሁ ላይ ከስር እስከ ጫፍ እያሻችሁ ቀቡት። ይህ ክሬም ፀጉራችሁን ያለሰልሰዋል፣ የፀጉር ቅርጽ ያሳምራል፣ እንዲሁም ከውጭ የሚመጣ አቧራና ሙቀትን ይከላከላል። ሶስቱ ደረጃዎች ውሃ፣ ዘይት፣ ክሬም ከጨረሳችሁ በኋላ ፀጉራችሁ እንደለመዳችሁት በጉንጉን ወይንም በትዊስት ሰርታችሁ ተውት። በቃ ሚስጥሩ ይሄ ነው። ፀጉራችሁ የሚፈልገው ብዙ መከራና ውድ ዕቃ ሳይሆን ትክክለኛውን የተፈጥሮ ህግ የውሃና የዘይትን ጥምረት መረዳት ብቻ ነው።